ራሱን አንዴ ቆይ ከእስልምና ልተንፍስ አንጻር ይመልሱ፣ መጀመሪያ። እኔ ከክርስትና አንጻር መልስላለሁ መጀመሪያ። እሺ ጓይ ኦኬ ከዛ መጀመሪያ እኔ ልናገራ። እሺ ተናገር። ያላመነ ይኸውልህ ያመነ የተጠመቀ ይድናል ይልሃል። እሰየው ግድ። ያላመነ ግን አሁኑኑ ተፈርዶበታል ይልሃል። እሺ እሺ እንደገና ደግሞ ከአንድ አምላክ ውጪ ፈጽሞ አታምልክ። ለምን? ቀናተኛ አምላክ ነው። ኦኬ ስለዚህ የኛ ፈጣሪ አይቀናም። የኛ ፈጣሪ ጀለስ አይደለም። የኛ ፈጣሪ ተበቃይ አይደለም። የኛ ፈጣሪ የሚጸጸት አይደለም። ኦኬ ይሄ ፍጹም አምላክ አይደለም። የሚጸጸት አምላክ፣ የሚቀና አምላክ፣ የሚበቀል አምላክ። ምን አይነት አምላክ ነው? እንደዚህ አይነት አምላክ የሴጣን እኮ ይሄ እኮ ትክክለኛ የሴጣን በቃ እንትኑ ነው። ራሱን የሚገልጽበት መንገድ እኮ ነው እነኛ አሁን የጠቀስኳቸው ነገሮች። ይሄ ደግሞ ልትክደው የምችለው ነገር አለ፣ መጽሐፍ ላይ የተጻፈልህ ነገር ነው። ስለዚህ ምንድን ያደረገ አይንህን አውሮ በሆነ ነገር እንድታምን በቃ ፈጣሪ ነኝ ብሎ መጣ። ተነግሯል እኮ በፈጣሪ ስም እንደሚመጣ እኮ ተነግሯል። በፈጣሪ ስም መጥቶ እኮ እንደሚገዛ እኮ ተነግሯል እኮ። ማየት ስላልቻልክና ይሄ የተሸፈነብህን ነገር መግለጥ ስላልቻልክ ነው እንጂ እያንዳንዱ እዛ ላይ የምታየው የእሱ ባህሪ መግደሉ፣ ማጥፋቱ፣ መበቀሉ፣ መጸጸቱ all of this የእግዚአብሔር ወይንም የፈጣሪ ምግባሮች አይደሉም። እነኚህ ምግባሮች የፈጣሪ ምግባር ፍጹምነት ነው። የፈጣሪ ምግባር ማለት በቃ አንተን ሲፈጥርህ ለሱ ባሪያ እንድትሆን ወይ ለሱ ጥቅም ፈልጎ ሳይሆን በጸጋው እንድትኖር እሱን እንድትመስለው። ካልመሰልከውስ አዘጋጅቷል ኦልሬዲ። ይሄ አሁን የሚገዛ እንዲገዛ አዘጋጅቷል። እሱ ምንም ከአንተ የሚፈልገው ነገር የለም። አንተ እንድታመልከው፣ አንተ እንድትሰግድለት፣ አንተ ወርሽፕ እንድታረገው አይፈልግም። እማትፈልግ ከሆነና በሱ መንገድ የማትሄድ ከሆነ አሁን የሚገዛ ይገዛሃል። አለቀ በቃ። ሲምፕል አዝዳት። ይኸውልህ ኢየሱስ ክርስቶስም ሲመጣ እዚህ ምድር ላይ መጥቶ ሲያስተምር ማለት ነው እነኚህ ምድር ላይ ያሉ ገዢዎች እንዴት አድርገው ተቆጣጥረው ባሪያ እንዳደረጉን ነው ሲያወራልን የነበረው። እንዴት አድርገን ራሳችንን በእውነት ነፃ ማውጣት እንዳለብን ነው ሲያስተምረን የነበረው እንጂ በእነሱ ግዞት ውስጥ እንድንኖር በጭራሽ ያስተማረው ነገር የለም ኢየሱስ ክርስቶስ መጥቶ። ስለዚህ በአሁን ሰዓት ይሄንን ሃይማኖት በአጠቃላይ ማለት ነው እነኚህ አራቱ ፒቨል ፖይንት የሚባሉት ምድር የሚገዛበት አገዛዝ ፋይናንስ፣ ኤጁኬሽን፣ ገቨርንመንት እና ሪሊጅንን 100% እነሱ ናቸው ኮንትሮል የሚያደርጉት። በእነሱ ናሬሽን ስር ነው ያላችሁት። ኦልሬዲ ስላመናችሁና በዲኤንኤ ተቀርጾ ስለመጣላችሁ ሙስሊሙ ነው ትክክል ይላል፣ ክርስቲያኑም እንደዛው ትክክል ነኝ ይላል፣ ያኛውም ሃይማኖት በቃ ኦልሬዲ ዲኤንኤያችሁ ውስጥ ስለተመዘገበ አይናችሁ ማየት አቁመዋል። በቃ ታጉራችኋል እንጂ እያንዳንዱ የሚታየው ምግባር የፈጣሪ ምግባር አይደለም። እኔ ከዛ ወጥቻለሁ፣ ነፃ ወጥቻለሁ እኔ። ስለዚህ በተቻለ መጠን እንኳን ነፃ ወጣ። we're happy for you። አሁን ደግሞ ተራህን አዳምጥ። እኔም ባጭሩ መልሳለሁ፣ ከዛ ለሐሰን ሰጣለሁ። እኔ ከክርስትና ፐርስፔክቲቭ ነው መመልስልህ፣ እሱ ራሱን ችሎ ከእስልምና ፐርስፔክቲቭ ይመልስልሃል። ከአንተ አይነት አቋም ሙስሊሙ ሀሱ ይሻለኛል። እኔ ያንተ ኮንፊውዝድ ነው። I'm not disrespecting you፣ አይዲያህን ነው ያልኩት። ልክ እኛ ሰይጣን ታመልካላችሁ እንዳልከን እኔ አልተቀየምኩም። that's what you think። አንተ እንደዛ የምትለው እኔ ማን እንደማመልክ አውቃለሁ። ኦኬ ከኔ አንጻር ሲጀመር እግዚአብሔር ካላመለካችሁ ያለቃችሁም አለን አላልኩም። እንደዛ መጽሐፍ ቅዱሳዊም አይደለም። እሱ ከእያንዳንዳ እንዲህ ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 17 ላይ ቃል በቃል ማለት ነው። እርሱ ከእያንዳንዳችን የራቀ አይደለም ካለ በኋላ በሰው እጅ እንደሚገለገል ልናስብ አይገባም፣ አንዳችን እንደሚጎለው ልናስብ አይገባም ተብሎ ተጽፏል። የሆነ ነገር ጎሎት ያንን ነገር ከመሙላት አንጻር አይደለም እግዚአብሔርን የምናመልከው እኛ ክርስቲያኖች፣ በመሰረቱ ሙስሊሞችም ሳይቀሩ። ግን እሱ የሙስሊሙን ፓርት ራሱ ስለሚነግር እዛ ውስጥ አልገባም። ከክርስትና ፐርስፔክቲቭ የሆነ ነገር ጎሎት በማምለክና እግዚአብሔርን በመከተል በማመስገን የምንሞላለት የሆነ ነገር ጎሎት ያንን ነገር የሚሞሉ ሰዎችን ፈጠረ ብለን አናምንም። አንዳች ሊጎለው አንዳች የማይጎለው አምላክ ነው የምናመልከው። ስናመልከው ስለምወደው በምወደው አባቴ ፊት ወይም አምላኬ ፊት ቀርቤ ዝም ማለት አልችልም። ካላ አመስግነኝ ብሎኝ አይደለም፣ ፈልጌና ወድጄ ነው። እወደዋለሁ ቢካዝ ላልወደው አልችልም። ራሴ ውስጤ ፈንቅሎ በወጣ ምስጋና እንጂ ካላመለኩት ቴንኪዩ ካላልኩት በጠዋት ተነስቼ ያኮርፈኛል ወይም ደግሞ የሆነ ነገር ይጎለዋል የሚል እምነት የለንም። ክርስቲያኖች እንደዛ አናምንም። ይሄን እንድታውቅ እፈልጋለሁ። አንተ በአንተ አስተሳሰብ ማለት ነው ግማሽ እውቀት ነው ይዘህ የመጣው። ምንድነው ግማሹ እውቀት? አዎ ኢየሱስ ክርስቶስ እውቀት ነው ሊሰጠን የመጣው። አያግሪ
ያ እውቀት ግን አንተ እንደምትለው ሳይሆን የመዳን እውቀት ሊሰጠን ነው የመጣው። የመዳን እውቀት ነቢያቶች ሁሉ የመዳንን እውቀት ሊሰጡ ነው የመጡት። ኢየሱስ ክርስቶስ ግን የመዳንን ሪል ሊያደርግ ነው የመጣው፣ ፐርፌክት ሊያደርግ ነው የመጣው። ስለዚህ እኛ እግዚአብሔር ስለሚጎለው ሳይሆን ስለምንወደው አምላካችን ነው። አምላካችን እንወደዋለን። አባቴ ይወደኛል አለ ኢየሱስ ክርስቶስ። እኛም እንወደዋለን፣ እኛንም ይወደናል፣ እኛም እንወደዋለን። አሁን የማመልከው እግዚአብሔር መመለክ ስላለበት እንጂ ካላመለክኩት አይለቀኝም ይገለኛል በሚል አይደለም። ሀሱ ቀጥል፣ ንገረው፣ ከእስልምና አንጻር ንገረው። እሱ እንደሚለው ሰይጣን አምላኪ ናችሁ ምናምን ብለዋል። የዚህ ዓለም አምላክ ብላይንድ ፎልድ አድርጓቸዋል ብሎናል። ንገረው። ይህም ደግሞ ከእስልምና ፐርስፔክቲቭ የምለው ከአንተ ብዙ የራቀ አይደለም። እኛ በአምልኮ ውስጥ ስፒሪቹዋል ድምፅህን አስተካክል አስዬ። ድምፅ ትንሽ እንትን ነው። እስቲ ተናገር እስቲ። አልሸሹም ዞር አሉ ነው። የይሁዳ አምላክ ነው ሁለታችሁ የምታመልኩት እኮ አዲስ ነገር አለ። ማን እንደምናመልክ ሳይሆን ለምን እንደምናመልክ። አሁን እኮ ወይ እግዚአብሔር የለም በለንና ከኤቲስ ጋር እንደምናወራ እናውራ። በአንድ ፊት እኮ እግዚአብሔር አለ ትላለህ። ፈጣሪ አለ የሚለውን ኢቭን ሰይጣን መኖሩን እኮ እየነገርከን ነው። ሰይጣን ታመልካለህ ስትለን እኮ ሰይጣን መኖሩን አልካድክም። እግዚአብሔር ፈጣሪንም አልካድክም። ግን አተም ኔጌቲቭ ፓርቲክል አለው። አሚን እንትኖች አሉት። ሰብ አቶሚክ ፓርቲክል አለው። ፖዚቲቭ ሰብ አቶሚክ ፓርቲክል አለው። ሶ ዲስ cannot exist without one another. Life cannot exist without duality, especially when it comes to manifestation. When it manifests on the third reality, it cannot work without one. Are you talking about spiritual? Are you talking about the spiritual realm? No. እሰማለሁ። ከአይኔ ታሪያ ልጠቀም ነው። እስክትመጣ ብዬ ነው። ሀሱ ከዛ በፊት ምን ብሎ ነበር? ዲኤንኤያችሁ ውስጥ ሬጂስተር ተደርጎ ያንን ፒክ አድርጋችሁ ነው ብሎ እና እኔ ኦርቶዶክስ ነበርኩ። አሁን ኦርቶዶክስ አይደለም። ዲኤንኤ ውስጥ ሬጂስተር ከተደረገ እንዴት በኦርቶዶክስ ሆኜ አልቀጠልኩም? እንዴት ነው በአንዴ ዳይቨርት አድርጌ የወጣሁት? ዲኤንኤ ውስጥ ሬጂስተር የተደረገ ነገር ዳይቨርት አድርጎ ለመውጣት it's really hard. Because you are worshiping the same exact God. Tell me how I got out of it. If that was registered in my DNA. አንተም ሙስሊሙም ጁም ኤግዛክት the same God ነው። ኤሎሂምን ነው የምታመልኩት። ያህዌን ነው የምታመልኩት። እሱ ማን እንደምናመልክ ተወሱን አትንገረን። እንዴት ዲኤንኤ ውስጥ ሬጂስተር ከተደረገ እንዴት ከኦርቶዶክስ ወደ ፔንጤ ልመጣ ቻልኩት? አይደል? ቆይ እኔ ልናገርና ከዛ ወደ ዲኤንኤው እንሄዳለን። ዲኤንኤ ይኸውልህ there is nothing DNA registered, something is DNA registered. ነርቸር እየተደረገ የሚመጣ ነገር ነው። አሁን መምህር ኃይሉ እንዳለው ድሮ ኦርቶዶክስ ነበረ። ከዛ በኋላ ከጊዜ በኋላ ግን እውቀት እየሰፋ ሲመጣ፣ እያነበበ ሲመጣ፣ እያጠና ሲመጣ over time he changed to something else. That's not the knowledge is nurture over time. Nature ናቹራሊ ግን ጊቭን የምናደርገው አሁን ለምሳሌ የራሱ የሆነ ዲኤንኤ አለ፣ የራሱ የሆነ የጣት አሻራ አለኝ፣ የራሱ የሆነ የጣት አሻራ አለው። ይሄ ነው ዲኤንኤ ማለት። የኔን ስልክ በዘጋሁበት የጣት አሻራዬ የወለድኩት ልጅ እንኳን መክፈት አይችልም። that's the uniqueness of human beings. alright በአሁኑ ሰዓት ደግሞ ባዮሜትሪክ በአይናችን እንደዚህ አይተነው የሚከፈት ስልክ አለ አይደለም መምህር? yes እኔ የዘጋሁትን ስልክ አይቼ የዘጋሁትን ስልክ ልጅ ቢያየው የፊቱን ባዮሜትሪክ አንብቦ መክፈት አይችልም። that's the uniqueness of each of us beings. okay that's what DNA is, natural order. ግን over time nurture ግን አሁን አንተ DNA እናውቃለን ከክርስቲያን ቤተሰብ ነው የመጣከው። ከጊዜ በኋላ ግን ወላጆች ሲከተሉ የነበረውን ነገር አንተ መከተል አልፈለክም። መርጠህ ሃይማኖት ከሚባለው ነገር ከየትኛውም ሃይማኖት መሆን አይጠበቅብኝም ብለህ ኦቨርታይም ወጣሃል፣ ኤግዚት አድርገሃል። ነገ ደግሞ መመለስ ብትፈልግና የሆነ ነገር ገብቶክ ወይ ወደ ፕሮቴስታንት ወይ ወደ ኦርቶዶክስ ወይ ወደ ኢስላም ልትመርጥ ትችላለህ። we never knows as long as you lived in life. alright ግን አሁን ወደ እስልምና ልመለስና ዲኤንኤ የተወሰነ ነገር ተናግረሃል። በመፈረጅ መልኩ ነው የተናገርከው። ፍረጃው ይቅርና
አንተ የደረስክበትን ነገር እኔ እዚህ ነገር ደርሼ ከሃይማኖት ወጥቻለሁ ብለህ ነው ልትናገር የምትችለው። እኛ ደግሞ አይ ከዚህ ነገር አንጻር እኔ እስልምና ተመችቶኛል፣ ከእስልምና ውጭ ሌላ ሃይማኖት የምከተለው ሃይማኖት አይኖረኝም በህይወት እስካለሁኝ ድረስ ብዬ ያለኝን ኤክስፔሪየንስ ነው የምናገረው። መፈራረጁን እንትወው። ሰይጣን ታመልካላችሁ እንደዚህ ታመልካላችሁ ሳንባባል ማለት ነው። ኦልራይት እኔ አምላክን አልሐምዱሊላህ ዩኒቨርስ ውስጥ ይሄን ዩኒቨርስ ያዘጋጀው ክሬት ያደረገው አንድ ኃይል አለ ብዬ እላለሁኝ። ኤሎሂም በለው አላህም ልበለው በእንግሊዝኛ ካፒታል ጂን ተጠቅሜ ጋድም ልበለው። ይሄን አምላክ አመልከዋለሁ፣ እገዘዋለሁ። እርሱን በማምለክ በመገዛት ውስጥ ይሄንን ነፃ ፈቃዴን ተጠቅሜ ማለት ነው ማፈንገጥ እየቻልኩኝ አይ የምን አምላክ ምንድን ነው ይሄ ብዬ መተውም እችላለሁ። ግን እንደዛ ስላደረግኩኝ ሐሴትን፣ ደስታን፣ ሰላምን በህይወቴ ላይ መረጋጋትን አገኛለሁ? ነው አላገኝም። እኔ ግን ሐሰን የምባለው ግለሰብ እንደ ሙስሊም አምላክን ሳመልክ አምላክን ስገዛ ኦኬ ያዘዘኝን ነገር ወይም ታዝዣለሁ ብዬ የተባልኩትን ነገር ስፈጽም በዛ ውስጥ ሰላምን፣ መረጋጋትን፣ መስከንን ስፒሪቹዋሊ ካምነስን አገኛለሁኝ ነው ኦኬ እንጂ ሌላ ነገር አይደለም። ዴኔ ሰይጣን ታመልካላችሁ ብሏል። እኔ በእኔ እንዳትቀየመኝ እንጂ ያው ሪስፔክትፉሊ ሰይጣናዊ አስተሳሰቦች ያለው ዴኔ አንተ ነህ። ለአንተ በሰይጣን ዶሜን ውስጥ እንዳለ ነው የሚገባኝ። ለምን ዩር ዲናይንግ እና እንደዛ ነው የምትሰማ። ከዚህ እሱ እንደዛ አድርጎ ነው ያስተማረው። እኔ እኮ አይደለሁም ይሄን እኮ የምልህ ያለሁት እኮ ኢየሱስ ክርስቶስ ያለውን ነው እኮ እየተናገርኩ ያለሁት። ኢየሱስ ክርስቶስ ኦፍ ኮርስ የእናንተን ሃይማኖት አባቶች ማንን ነው የአባታችሁ ዲያብሎስ ልጆች ያላቸው የገሰጣቸው ማንን ነው? እነዛን የአብርሃም ዘሮች ፈሪሳውያን የሚባሉ በዛ ጊዜ የቤተ ክርስቲያን የእንትኑን አገዛዝ የነበሩትን የአብርሃም ዘሮች ናቸው። እነሱ የሙስሊምም የክርስቲያንም የሁሉም አባቶች ናቸው። እነሱ በዛ ጊዜ ግንዶቹ ናቸው። አሁን እኛ የምንለው ነገር አንዴ በስነ ስርዓት እናውራ። ጊዜ መስጠት አለብህ። ቆይ እኔ ያልኩት ነገር አይደለም። ይሁን እኔ ላይ አትለጥፍ። እኔ ያልኩት ነገር አይደለም። ይሄ የራሱ የኢየሱስ ክርስቶስ አስተምሮ ዮሐንስ 8:40 ምናምን ስለማን ነው የተናገረው? ነው ፈሪሳውያንም አይደሉም ሲጀመር በእርሱ ያመኑትን አይሁዳውያን በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ ብሎ ሲናገራቸው በጥሩ ጀምሮ ታች ወርደው ተጣሉት። የአባታችሁ ዲያብሎስ ልጆች ያለው ዲያብሎሳዊ ፊገር ስላላቸው ልትገሉኝ የምትፈልጉት አባታችሁ ነፍሰ ገዳይ ስለሆነ ነው። እሱም ቢሆን ደግሞ ሰይጣን ወለዳቸው ለማለት ሳይሆን በጣም ጥሩ። ታዲያ ምን አገናኛቸው ከኛ ጋር? ሲጀመር እነኚህ ሰዎች አይሰማም መሰለኝ። አይደለም ምን አገናኛቸው? ምን አገናኛቸው? ኢየሱስ ክርስቶስ ላይ ድንጋይ ያነሱ ሰዎች እንዴት አምጥታ አባቶቻችሁ ምትለ ሲጀመር እነኚህ ሰዎች የቤተ ክርስቲያን መሪዎች ናቸው። እነኚህ ሰዎች የቤተ ክርስቲያን መሪዎች ነበሩ። እነኚህ ሰዎች አፋቸውን አውጥተው አንዴ ነበሩ በስነ ስርዓት። እሱን ከመጽሐፍ ቅዱስ ላይ ማውጣት እንችላለን። ይሄ አዲስ ነገር ማንም የሚያውቀው ነገር ነው። አዲስ ነገር አይደለም። ሲቀጥል ደግሞ ራሳቸው አፋቸውን ከፍተው እኛ የአብርሃም ዘሮች ነን፣ በዝሙት ያልመጣን አንድ አባት አለን፣ ስሙም እግዚአብሔር ይባላልን ያሉት። እሺ አፋቸውን ሞልተው ማለት ነው። የኛ አምላክ አንድ አምላክ ነው፣ ስሙም እግዚአብሔር ይባላልን ያሉት። እሺ ምን አገናኛቸው ከኛ ጋር? እነሱ ምን አገናኛቸው እነዛ ሰዎች ከኛ ጋር? እና ያንተስ አምላክ ማን ነው? እግዚአብሔር አይደለም? ያንተስ አምላክ ምን አገናኛቸው? እነዛ ኢየሱስ ላይ ድንጋይ ያነሱ ሰዎችና ኃይሉ ዮሐንስን ምን የሚያገናኛቸው ነገር አለ? አባቶቼ ናቸው እነሱ ላይ አባቴስ that's exactly what I am trying to explain to you። በዛ ጊዜ ይሄ አሁን አንተ የምትመጻደቅበት ክርስቲያኒቲ አልነበረም አባቴ። በዛ ጊዜ እነሱ ነበሩ የአብርሃም ልጆች የሚባሉት። የአብርሃምን ሕግ ተከትለው የአብርሃምን ሕግ እያስከተሉ የነበሩት እነሱ ናቸው። አመጣጡም እኮ እሱን ሊያፈርሰው ነው እኮ ሲጀመር እኮ። ከዚህ በፊት እኮ ይሄንን ነገር በስነ ስርዓት ልንነጋገር ብለን አንተ መስማት ስላልፈለክ ትተነው ነው እንጂ ቤተክርስቲያን ውስጥ የነበሩ ሰዎች እንዴት አድርገው መጽሐፍ ቅዱስን ሲቀያይሩት እንደነበር፣ ስፔሻሊ ደግሞ ኢየሱስ ክርስቶስ እነኚህ ያስተማራቸውን
ነገሮች እንዴት ሲቀያይሩ እንደነበሩ እኮ ትሸሻለህ። like አትሄድም። you don't go head to head, you always go around እንጂ በግልጽ ተቀምጧል። especially the Nag Hammadi script, the Holy Book of 12, the secret Gospel of John, all of these the Vatican specifically took it out because it does not help their narrative. የነሱ narrative ተናገርና ጨርስ፣ ጣልቃ አልገባብህም። ኦኬ እየገባ ነው። የነሱ ናሬቲቭ የቫቲካኖቹ ናሬቲቭ ሰፖርት ስለማያደርግላቸው they took out so many books out of the Bible. አንተ ራስህ የምታውቀው ነገር አዲስ ነገር አይደለም። you already admitted this, okay? Especially when it comes to King James, when he commissioned in 1634, they took 18 books out of the Bible, which technically speak about the Epistle of Barnabas, for example. It talks about Yahshua's teachings. የያሹዋ ቲቺንግስ was all about how ከዚህ ምድር እስራት ውስጥ እንድንወጣ እንዴት አድርገን ከዚህ ምድር እስራት ውስጥ መውጣት እንዳለብን ነው ስፔሲፊክሊ ሲያስተምረን የነበረው። ይሄ ምድርን ደግሞ የሚገዛው ማለት ነው ይሄ ምድር የዚህ ምድር ባለስልጣን ራሱ ዲያብሎስ እንደሆነ ነው የሚናገር የነበረው። so which means ሃይማኖቱን ማለት ነው ዲያብሎስ ኮንትሮል አድርጎታል ነበር የሚላቸው የነበረው። ሃይማኖቱን በፈጣሪ ስም እንትን ገዝቶታል ነው እያለ የሚያስተምራቸው የነበረው። አሁን እኮ ኃይሉ በጣም ስማርት ሰው ነህ እኮ for the sake of really ድፍን ያለ ክርክር ካልሆነ በስተቀረ ምግባሩን ነው እኮ የማየው። እኔ እኮ አሁን እኮ ፈጣሪ ነኝ ብለህ እኮ ልትመጣ ትችላለህ። I'm fine with it። ግን ሎጂክ አለ። ያንን ሎጂክ ተጠቅሜ የፈጣሪ አትሪቢዩት ምንድነው? ፈጣሪ ፍጹም ፍቅር ብቻ የሆነ ከሱ መጥፎ ማይታይ ማይበቀል ማይጸጸት all of these attributes የሌለው ነው ፈጣሪ ማለት። በቃ ንጹህ ፍቅር ከፈለከው ትከተለዋለህ። የማፈልገው ከሆነ ግን ሲኦል ውስጥ የሚወረውር ወይ የሚያሰቃይ ወይ እኔን ብቻ ብሎ ወይ የሱን ወገን ወስዶ የሚያስገድል ወይ ደግሞ ስለተናደደ በአንተ ከምድረ ገጽ በውሃ የሚያጠፋ ካይንድ አይደለም ፈጣሪ። ፈጣሪ pure የሆነ energy, pure የሆነ love ነው። when you follow him you become like him. you don't then ያዘጋጀዋል የሚገዛ ይገዛሃል ማለት ነው። ከዛ ለሐሰን መልስ ልስጠው። biometrics and DNA has nothing to do with each other. First of all, DNA ማለት it's a bunch of memory that is encoded in your nucleotide, okay? so phobia ይመጣል አብሮ ፍራቻ ማለት ነው which is ስር አድርጎ ያዛችሁ አሁን እናንተን ማለት ነው። ፊር ነው ፍራቻ fear of going to hell. አስቤ አላቅም ሄልን አስቤ አላቅም። let me finish ኃይሉ please let me finish. fear of going to hell, and then at the same time ደግሞ there is this narrative that is given to you ከሞትክ በኋላ ላማለኝ በሰማይ like ገና ገነት ገብተህ የዘላለማዊ ህይወት and all of these እነሱ የሰሩት እነኚህ ሃይማኖቱን የፈለሰፉ ሰዎች የሰሩት አንተ ማኒፑሌት ለማድረግ የሰሩት ነው። ይኸውልህ እግዚአብሔር የሚባለው ትክክለኛ ፈጣሪ ማለት ነው የሱ ሰማይ እስክትሄድ አይደለም የምትጠብቀው እዚሁ የምትኖረው ነው። you understand? እሱን መስለ ማለት ነው እዚሁ ፍቅር ሆነ ከሰው ጋር like እንትን አድርገ ማኒፌስት አድርገ የምትኖረው ነው መሆን ያለበት። በአባንደንስ የምትኖረው ነው መሆን ያለበት። እየጸለይክ እሱን እየለመንክ አይደለም ኮማንድ እያደረግክ ነው የምትፈልገውን ነገር። አካሄድን ከሱ ጋር የምታስተካክል ከሆነ ማለት ነው you can command, everything happens for you, and that's exactly what my life is all about. I command what I want. Okay. I get it. All right, thank you so much. DNA so okay. Hasan DNA ማለት DNA code ማለት more than 98% of the DNA code junk DNA ነው የሚሉት the modern science, because they don't know what kind of code it has. But in the meantime, you get disease with your DNA, you get phobia and fracha and so many kind of memory with your DNA. You get so many things with your DNA. So ያንተ ancestors ሲኖሩበት የነበረው አከስተምና ሃይማኖት absolutely ወደ አንተ በዲኤንኤ አድርጎ ይሸጋገራል። አሁን let me finish. One of the most important aspects is there is a gene that is called worship gene, okay? That is installed in human. I swear no minute. You can look it up. You are like way you can look it up. You can look it up and find out for yourself. Let me finish. Let me finish this sentence because you can continue. Hailu, I'll give you this challenge. I swear I'm not kidding this to you. About 200 to 300,000 years ago, this gene was installed on humanity. It's called
worship gene, okay? About 200,000 years ago no install የተደረገው human being ላይ so ቅድም ላላችሁት ነገር ትክክለኛውን መልስ ልስጥ። አሁን አንተ ከዚህ ወጣል። yes, when you understand the truth ማለት ነው, you turn that gene, you turn that off literally. That gene, you can laugh all day you want because you never heard of it. You can google it, worship gene በልና google አድርገው TBR number 4. This is the gene, TBR number 4. So then ያንን gene ማለት ነው Bante cognition, you can literally turn it on and turn it off. So how about the atheists? They turn it off. Literally, they turn that gene off. That gene is off. I'm telling you, it's scientific, man. You can look it up if you want to. You're too much, man. በጣም ስለ እኔ እውቀትን አደንቃለሁ። ነገር ግን ኮንክሉዥን በጣም የሚያስደነግጥ ነው። እግዚአብሔር ምስክሬ ነው። መምህር ኃይሉ ቀጥልና ከዛ ነው ይቀጥላለን። በተናገረው ነገር ላይ አንተ ተናገር፣ ከዛ ነው ይቀጥላለን። ኦኬ ስለ ዲኤንኤ ያልከው ነገር ትክክል ነው። ዲኤንኤ ለምሳሌ አባት እግሩ ሸፋፋ ከሆነ ልጁም እግሩ ሸፋፋ የመሆን ቻንሱ ሰፊ ነው። ነገር ግን እግሩን አቃንቶ ለመሄድ ቢፈልግ እንደምንም ይሄኛው አቃንቶ ለመሄድ እግሩን ጥረት ቢያደርግ የሚቀጥለው ጀነሬሽን ላይ የተቃናው ዴቨሎፕ ያደረገው እሱኛው ሞር ቴክ ኦቨር ሊያደርግ ይችላል። ሰዎች ነገሮቻቸውን የዲኤንኤ እንትናቸውን ቀስ በቀስ ጂን ነው ዲኤንኤ ከሁለት አንዱ ሪቨርስ ሊያደርጉ እንደሚችሉ ይገባኛል። No, they call it the God gene. They call it the God gene. The God gene. Stop. Okay. DNA. You say a lot. Dean Hammer የሚባል ሰው in 2004 he actually wrote a scientific book about it. And then DNA አሁን ዲኤንኤ እና ሐሰን ሁለታችሁ ሞር ከኔ ይልቅ በባዮሎጂ አቅጣጫ ልታውቁ ስለምትችሉ እኔ ጥቂት እውቀት ነው ያለኝ። ባዮሎጂ ፊልድ አይደለም። እኔ ትንሽ የማውቀው የኮምፒውተር ላንጉጅ ነው ማውራት የምችለው። ከዛ ያለፈ ስለ እንትን አላውቅም። ሰው ልላችሁ የፈለግኩት ዲኤንኤ ላልከው ነገር፣ ስለ እውቀት ላልከው ነገር ኢየሱስ ክርስቶስ እውቀት ሊሰጥ ነው የመጣው። እውቀቱ ደግሞ በምድር ላይ እግዚአብሔርን በማወቅ ሰዎች አበንደንት ላይፍ እንዲኖሩ ነው ላልከው ነገር ዩር ራይት ፐርፌክት። አንተ እኮ ሙሉ ውሸት አይደለም የምትናገረው። ትክክል ለተናገርከው ነገር እኛ ትክክል እንልሃለን። ኦፍኮርስ ፈጣሪ የሚፈልገው በምድር ላይ ሰዎች እሱን በማወቅ አበንደንት ላይፍ እንዲኖሩ በሁሉ አቅጣጫ። ቅድም ሀሱ እንዳለው ምንድን ያለው ሳቲስፋክሽን እንዲኖረኝ እሱን በማምለክ ውስጥ ያለኝ ሳቲስፋክሽን፣ ደስታ፣ ሰላም ላለው ነገር ልክ እንደዚያው ኦፍኮርስ ኢየሱስ ክርስቶስ ያስተማረው ሰማይ ቤት ስንሄድ ላማል ነኝ በሰማይ አይደለም። እኔም አላምንም እንደዛ። ዛሬ ምንም ያላየሁትን ነገር ገና ለገና ሰማይ ቤት ሄጄ ታገኛለህ